ራዕይ መጽሐፍ ምዕራፍ 2 ቁጥር 18 ጀምሮ ያለውን እግዚአብሔርን ቃል እናነባለን እስከ ቁጥር 27 ድረስ ያለው ማለት ነው። እሺ በጌታ በኢየሱስ ክርስቶስ ማነባዋለሁ። በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል አይኖች እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮችም ያሉት የእግዚአብሔር ልጅ እንዲህ ይላል። የማን ልጅ እንዲህ ይላል? አዲስ ኪዳን ላይ ብሉይ ኪዳን ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል ተብሎ እንደተጻፈ አዲስ ኪዳን ላይ ደግሞ የእግዚአብሔር ልጅ ምን ይላል? እንዲህ ይላል። የእግዚአብሔር ልጅ ራሱ እግዚአብሔር ስለሆነ ማለት ነው። ስራህና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራህ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይን የምትለውን ባሪያዎችን እንዲሴስኑ ለጣዖት የታረዱ እንዲበሉ የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ ጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳችሁ እንደ ስራችሁ እሰጣችኋለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስከመጣ ድረስ ያላችሁን ጠብቁ። ድል ለነሳው እስከ መጨረሻውም ስራዬን ለጠበቀው እኔ ደግሞ ከአባቴ ዘንድ እንደተቀበልኩት በአሕዛብ ላይ ስልጣንን እሰጠዋለሁ። በብረት በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣቸዋል። የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ሁሌ የምናውቀው ክፍል ነው። ሐዋርያት 20:28 እግዚአብሔር ቃል እንደዚህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄዱ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማን ነገርን የሚናገሩ ሰዎች ከመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን እየገሰጹ እንዳላቋረጥ እያሰባችሁ ትጉ። አሁንም ለእግዚአብሔር ያነጻችሁም ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። እግዚአብሔር አምላክ የተባረከ ይሁን። አጭር ጸሎት እንጸልይ። ጌታ ይባረክ። የአባቶቻችን አምላክ ምስጋና የተገባውን እግዚአብሔርን አመሰግነዋለሁ፣ ከጠላቶቼም እድናለሁ እንዳለ ዳዊት። ጌታን እናመሰግናለን ስላደረገልን ምህረት፣ ስላበዛልን ቸርነት፣ ስላዳነን፣ በቅዱስ አጠራሩ ስለጠራን፣ የዘላለምን ርስት ወራሽ እንድንሆን ስላደረገን፣ ልጁን ቀራንዮ ኮረብታ ላይ ስለኛ ሰውቶ ያዳነን ቅዱስ አባት እግዚአብሔር አብ ክብርና ምስጋና ለስሙ ይሁን። ጌታ እግዚአብሔር ሆይ እናመሰግናለን። ጊዜያችንን ባርክልን። ባሪያህ እንዳለ ዳዊት በአንተ ምክር መራኸኝ ከክብርም ጋር ተቀበልከኝ እንዳለ ጌታ ሆይ እስከዚህ ቀን ድረስ ያደረስከን በአንተ ምክር መርተህን አስተምረህን ከክፉ ሁሉ ጠብቀህን መልካሚቱ እጅ ለመልካም በእኛና በልጆቻችን በምንኖርበት ምድር ላይ ሁሉ ሆኖ አናልፋቸውም ያልናቸውን ወራቶችና ዘመናትን ቀናቶችን ሁሉ አሻግረህ እዚህ ያደረስከን አንተ ነህና ክብር ሁሉ ላንተ ይሁን። ለነገም ተስፋ የምናደርገው አንተን ነው። ለዘላለምም ተስፋ የምናደርገው የምንታመንብህ መታመኛችን፣ የዘላለም አምባ፣ የዘላለም መጠጊያችን፣ የዘላለም መሰማሪያችን አንተ ነህ። ጌታው ይሄን ደግሞ በፍቃድ ምክር አድርገሃል። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ተብሎ በቅዱስ ቃል እንደተጻፈ ምሕረት ለወደደ ወይ ለሮጥ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ በቅዱስ ቃል እንደተጻፈ ከምትምረው ካንተ ምሕረትና ቸርነት ስላበዛልን ስምህ ይባረክ። የሰጠህንን ህይወት እንዳናቃልል ደግሞም እግዚአብሔር ሆይ የሚያቃልሉ ሰዎች በመካከላችን ቢኖሩ በሩቅ በቅርብ ቢኖሩ የምናቃቸው የማናቃቸው ድምጻቸውን በተለያዩ የሶሻል ሚዲያ ላይ የምንሰማቸው ትምህርቶቻቸው የሚያውክ እንደ ጭንቁር የሚባላ እግዚአብሔር ከተጠራንበት ህይወት የሚያጎድል ቅድስና አልባ አድርጎ በርኩሰት የሚመታን መንፈስ በቅርብም ይሁን በርቅ በስልክ እግዚአብሔር ስናወራ በትምህርት መልክ ስንሰማ
በጌታ በኢየሱስ ክርስቶስና ስልጣን ከምናነባቸው መጽሐፍቶች ሁሉ ጭምር ሳይቀር ህይወታችንን ሊረብሽ የሚችል የሰጠህንን ህይወት የሚያቃልል ነገርን ብንሰማና ብናይ በዛ እንዳንወሰድ ልባችንን አጥብቀን እንድንጠብቅ ጸጋ እንድታበዛልን በኢየሱስ ክርስቶስ ያው ስም እጸልያለሁ። በቀደሙት ዘመን በነበሩ ባንተ አብያተ ክርስቲያናት ውስጥ የተገኘ ነውርና ስህተት በጌታ በኢየሱስ ክርስቶስም ፍጻሜያቸውን እንዳበላሸ ጌታ ሆይ በእኛም ዘመን እግዚአብሔር የለም ብለን አንልህም። በመካከላችን እርም ቢኖር በሩቅ በቅርብ በመንሰማው በመናነበው የምናየው ነገር ሁሉ ጌታ ሆይ ወደ ጥፋት ጎዳና እንዳይወስደን እግዚአብሔር ሆይ ከቅንነት እንዳያጎለን ከቅድስና እንዳያጎለን አንተን ከመፍራት እንዳያጎለን ንጽህናችንን ሊያበላሽ የሚችል ነገር ሁሉ በመስማትም በማየትም እግዚአብሔር በኢየሱስ ስም ህይወታችንን እንዳይበክል እግዚአብሔር ሆይ ራሳችንን መጠበቅ እንድንችል በኢየሱስ ስም ጸልያለሁ። ለመሪዎቻችንም ማስተዋልን ጥበብን አብዛላቸው። እኔ ከሄድኩ በኋላ ለመንጋው ማይራሩ ጨካኝ ተኩላዎች ከመካከላችሁ እንዲነሱ ከውጭም እንዲገቡባችሁ አውቃለሁ ብሎ ባሪያ በመከረው ምክር መሰረት መሪዎች ራሳቸውን እየጠበቁ ህዝብንም እንዲጠበቁ እኛም መሪዎቻችንን እየጠበቅን እግዚአብሔር እንደሚገባ በቃልህና ለቃልህ እውነት እየታዘዝን እንድንኖር ጸጋ እንድታበዛልን ጸልያለሁ። የክፉ ኃይላት ሁሉ በስምህ ጉልበት የታሰሩ ይሁን። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃልህ እንደተጻፈ እግዚአብሔር በዚህ ጉባኤ ላይ ለክፋት የመከሩ እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን የጨለማው ኃይላት ሰራዊት ሁሉ ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣው በልጅ በክርስቶስ ኢየሱስ ስም ኃይላቸው የፈረሰ ይሁን። ምክራቸው የፈረሰ ይሁን። ጥንስሳቸው የተደፋ ይሁን። ቀስታቸው የተሰበረ ይሁን። በመሪዎች ላይ ያነጣጠረ በአንተ ህዝብ ላይ ያነጣጠረ በልጆቻችን ላይ ያነጣጠረ በመኖርበት ምድር ላይ ያነጣጠረ የክፋት መንፈሳውያን ሰራዊት እግዚአብሔር በስም ጉልበት እግዚአብሔር ሆይ እንደ ቅጠል ከከፍታቸው ላይ የረገፉ ይሁኑ። እግዚአብሔር ሆይ መልካሚቱ እጅህ ለመልካም በእኛም በምድሪቱም ላይ ስላለች እናመሰግንሃለን። ገናናው ስም ከፍ ይበል። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን።